የዚህ ዩቲዩብ ተከታታዮች እንደምን ከረማችሁ? ወደ ትምህርታችን ከመግባታችን በፊት አንዳንድ ነገሮችን እስኪ ስለዚህ ዩቲዩብ የምሰራበትን ኮንቴንቶች እነግራችኋለሁ። በዋናነት በዚህ ክፍል የሰባተኛን ጀነራል ሳይንስ ትምህርትን ማስተማር የምናስተምረው ወይም ደግሞ የማስተምረው ፕራክቲካል የሆነ ላብራቶሪ ውስጥ የሚደረጉ ስራዎችን በቪዲዮ እየቀረጽኩኝ ከትምህርቱ ይዘት ጋር የምለቅላችሁ ይሆናል። አሁን ወደ ትምህርታችን እንግባ። አዲስ ቻናል ነው፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለሁ ማለት ነው። ጀነራል ሳይንስ የሰባተኛ ክፍል ቻፕተር ዋን እናያለን። ቻፕተር ዋን ምንድን ነው? ቤዚክ ኮንሴፕት ኦፍ ሳይንስ ነው። ምንድን ነው? መሰረታዊ የሳይንስ ጽንሰ ሀሳብን ነው በዚህ ምዕራፍ የምናየው ማለት ነው። the nature of science and its branches የሳይንስ ተፈጥሯዊ ሳይንስን እና እንዲሁም የተፈጥሮ ሳይንስ ብራንቾችን ቅርንጫፍ የሆኑ የትምህርቱ ዘርፎች እናያለን ማለት ነው። ኮመን ላብራቶሪ ኢኩፕመንት ዋና የሆኑ ወይም ደግሞ በብዛት የምንጠቀምባቸውን የላብራቶሪ መሳሪያዎች ምን እንደሚመስሉ በቪዲዮም ቀርጬ አስተላልፍላችኋለሁ ማለት ነው። ጠቀሜታቸውን እናያለን። ሴፍቲ ሩል ላብራቶሪ ውስጥ ስንገባ ወይም ስንሰራ ምንድን ነው መጠቀም ያለብን፣ ራሳችንን ከአደጋ ለመጠበቅ ማድረግ ያለብን ነገሮችን በዝርዝር እናያለን። እንዲሁም አንድን በላብራቶሪ ውስጥ የሚሰራን ስራ ፕሮሲጀር ይኖረዋል ማለት ነው፣ ቅደም ተከታይ ይኖረዋል ማለት ነው። እንዲሁ በዘፈቀደ የምንሰራው ሳይሆን ፕሮሲጀር ይኖረዋል። ያንን እናያለን በላብራቶሪ ውስጥ የሚሰሩ ስራዎችን ለመስራት ማለት ነው። ይሄ የዩኒቷን እንትን ሀሳብ ነው፣ በዝርዝር እናየዋለን ማለት ነው። አሁን በቀጥታ ወደ ዩኒቷን እንሄዳለን ማለት ነው። ዩኒቷን እንደነገርኳችሁ ያው ቤዚክ ኮንሴፕት ኦፍ ሳይንስ ነው፣ የሳይንስ መሰረታዊ የሳይንስ ጽንሰ ሀሳብን ነው የምናየው ማለት ነው። ሜይን ኮንቴንቶቹን ስናይ the nature of science and its branches ቀደም እንዳልነው የሳይንስ የተፈጥሮ ሳይንስን ቅርንጫፎችን እንዲሁም ደግሞ አጠቃላይ ሳይንስ ምን ማለት እንደሆነ እናያለን ማለት ነው። ዲፊኒሽን ኦፍ ሳይንስ ፍቺው ምንድን ነው፣ ሳይንስ ማለት ምንድን ነው የሚለው በዚህ ሴክሽን ውስጥ እናያለን ማለት ነው። ብራንች ኦፍ ሳይንስ የሳይንስ ቅርንጫፎች ወይም የሳይንስ ትምህርት ዘርፎችን የተለያዩ ዘርፎች ይኖሩታል፣ እነዛን እናያለን ማለት ነው። ሳይንስ ኤንድ ቴክኖሎጂ ሳይንስ እና ቴክኖሎጂ ምንድን ነው፣ ሳይንስ ቴክኖሎጂስ ምንድን ነው የሚለውን ነገር እናያለን ማለት ነው። ሳይንቲስት ኤንድ ኢቲካል ዲሲፕሊን ሳይንቲስቶች ተመራማሪዎች ማለት ነው። ስለ አንድ ነገር የሚያጠኑ ተመራማሪዎች ሳይንቲስት ይባላሉ። እና ሳይንቲስት አንድ የራሱ የሆነ ኢቲካል ዲሲፕሊን ይኖረዋል ማለት ነው። ለዘርፉ ስነ ምግባር ይኖረዋል ማለት ነው። ለሚሰራበት ስራ ሁሉም ስራዎች የራሳቸው የሆነ ኢቲካል ዲሲፕሊን አላቸው። ሳይንቲስቶችስ ምን አይነት ዲሲፕሊን ሊኖራቸው ይገባል የሚለውን እናያለን ማለት ነው። ኮመን ላብራቶሪ ኢኩፕመንት ቅድም እንደነገርኳችሁ በላብራቶሪ ውስጥ በብዛት የምንጠቀምባቸውን መሳሪያዎች እናያለን፣ አጠቃቀማቸው እናያለን። ሴፍቲ ሩል ላብራቶሪ ውስጥ የሚደረጉ ነገሮችን ሲሰሩ ምን ማድረግ አለብን፣ ግሎቭስ፣ አይ ጎግልስ፣ ማስክ፣ የተለያዩ ጓንቶችን፣ እነዚህ አፍና አፍንጫችን ላይ የተለያዩ የኬሚካል ጋዞች እንዳይገቡብን የምናደርገው፣ እንዲሁም መነጽሮች አሉ፣ ጫማዎች አሉ፣ ጋውኖች አሉ፣ እነዛን ማድረግ ይጠበቅብናል ማለት ነው። እና ፕሮሲጀር ስንሰራ ፕሮሲጀሮች ይኖራሉ፣ እነዛን ፕሮሲጀሮች እናያለን ማለት ነው። በአጠቃላይ ይሄን ነው የሚመስለው የምናየው የዚህን ሴክሽን የምናየው ይሄንን ነው ማለት ነው። ስለዚህ ወደ መግቢያው እንሄዳለን ማለት ነው። ኢንትሮዳክሽን ማለት የዚህ ክፍል መግቢያ ነው ማለት ነው። ኢን ሎወር ግሬድስ ይላል በታችኛው ክፍል 6፣ 5፣ 4 ታች ክፍል ላይ ለማለት ነው። ዩ ሃቭ ለርንድ አባውት ሳይንስ ኢን ጀነራል በአጠቃላይ ስለ ሳይንስ ተምራችኋል። ፎር ኤግዛምፕል ለምሳሌ ኤንቫይሮንመንታል ሳይንስ አካባቢ ሳይንስ በሚል የትምህርት ዘርፍ ስለ ሳይንስ ጠቅላላ እውቀትን ተምራችኋል ማለት ነው። ጠቅለል ተደርጎ ስለ ሳይንስ ተምራችኋል ማለት ነው። አካባቢ ሳይንስ በሚል የትምህርት ዘርፍ ማለት ነው። ኢን ዚስ ኤንድ ኔክስት ግሬድ በዚህ ክፍልና በሚቀጥለው ክፍል ዩ ዊል ለርን አባውት ጀነራል ሳይንስ ስለ አጠቃላይ ሳይንስ ትማራላችሁ ማለት ነው። ዊች ዲልስ ዊዝ ቲንግስ ሪሌትድ ቱ ዩር ዴይ ቱ ዴይ ላይፍ እንዲሁም የየዕለት ተዕለት ተግባራችሁ ጋር የሚገናኝ ነው ማለት ነው። ሳይንስ ከየዕለት ተዕለት ተግባራችሁ ጋር ድርጊታችሁ ጋር የሚገናኝ ነው ማለት ነው። ስለዚህ
በቀጥታ ወደ ታች እንመጣለን። አክቲቪቲውም በኋላ ላይ የምንሰራ ይሆናል። ከሴክሽኑ መጨረሻ ላይ ሊጠይቀን ይችላል። ዘ ወርድ ሳይንስ ካም ፍሮም ቱ ላቲን ወርድስ። ሳይንስ የሚለው ቃል የመጣው ከላቲን ወርድ ነው ማለት ከላቲን ቃል ነው ማለት ነው። ምን ከሚለው ሴንሺያ ከሚለው የላቲን ቃል የመጣ ነው። ሴንሺያ ከሚለው የላቲን ቃል የመጣ ነው ማለት ነው። እዚህ ያሰመርኩበት ሴንሺያ የሚለው ከላቲን ቃል የመጣ ነው ማለት ነው። which means knowledge ማለት ነው። ምን ማለት ነው? እውቀት ማለት ነው። ኖሌጅ ማለት እውቀት ማለት ነው። ኖሌጅ ማለት እውቀት ማለት ነው። በት ሳይንስ ኖት ጀስት አባውት ሃቪንግ ኖሌጅ። ግን ሳይንስ ማለት ግን ዝም ብሎ ብቻ እውቀትን መያዝ ማለት አይደለም፣ ወይም ደግሞ ዝም ብሎ እውቀት ማለት ብቻ አይደለም። ሳይንስ ዘ ሲስተማቲክ ሜተድ ነው። ሲስተማቲክ ዘዴዎች አሉት ማለት ነው። ኦፍ ጌኒንግ ኖሌጅ በሲስተማቲክ የሚገኝ የእውቀት ግኝት ነው ማለት ነው። እውቀት የምናገኝበት ነው ማለት አባውት ፊዚካል ኤንድ ናቹራል ወርልድ። አካላዊ የሆኑ በተፈጥሮ በአካባቢያችን ያሉ ነገሮች በጠቅላላ አካላዊ ተፈጥሮ ናቸው ማለት ነው። ናቹራል ወርልድ ወይም ደግሞ በተፈጥሮ ያሉ ነገሮች በጠቅላላ በአካባቢያችን የምናያቸው በእጃችን የምንዳስሳቸው ነገሮች በጠቅላላ ናቹራል ወርልድ ናቸው ማለት ነው። the social aspects of human society እንዲሁም በሰዎች ዘንድ ያለውን አቀባበል የምናይበት ነው ማለት ነው። ይሄ የሳይንስ ዲፊኒሽን ነው። it improves an order of learning about the nature of things። ምንድነው? በአካባቢያችን በተፈጥሮ የተፈጠሩ ነገሮችን የምንቃኝበት የምንዳስስበት ነው ማለት ነው ሳይንስ ማለት። based on observation and evidence ከምልከታና ኤቪደንስ አለ ማለት ነው። መረጃ አለ ማለት ነው። በመረጃ የምናገኘው እውቀት ሲሆን ምንድነው? ሳይንስ እንላለን ማለት ነው። ሳይንስ ካን ቢ ኢንዲጂነስ ኦር ኮንቬንሽናል። ሳይንስ ምን ሊሆን ይችላል? ኢንዲጂነስ ሀገር በቀል የሆኑ ሳይንሶች አሉ። እንዲሁም ደግሞ ኮንቬንሽናል ሳይንሶች አሉ። ኮንቬንሽናል ሳይንሶች ማለት ህጋዊ የሆነ በህግ የሚመሩ ናቸው ማለት ነው። ዓለም አቀፍ ህግ ያላቸው በተለያዩ አካባቢዎች ህጋቸው እኩል የሚሰራ ኢትዮጵያ ውስጥም ሱዳን ውስጥም አሜሪካን ፈረንሳይም ጣሊያንም ሁሉም ቦታ ብትሄዱ ህጋቸው አንድ አይነት የሆነ ማለት ኮንቬንሽናል ሳይንስ። ኢንዲጂነስ ግን እንደየሀገሩ ሁኔታ ሀገር በቀል ነው። ኢትዮጵያ ውስጥ የባህል ህክምናዎች ሊኖሩ ይችላሉ። ሱዳን ውስጥ ያለው እና ኢትዮጵያ ውስጥ ያለው ልዩነት ሊኖር ይችላል ማለት ነው። ኮንቬንሽናል ሳይንስ ከሆነ ግን እዚህም እዛም ያለው ሳይንሱ አንድ ነው ማለት ነው። ስለዚህ ሳይንስ ለሁለት እንከፍለዋለን ማለት ነው። ኢንዲጂነስ ሳይንስ እና ኮንቬንሽናል ሳይንስ በማለት ለሁለት እንከፍላለን ማለት ነው። ስለዚህ ኢንዲጂነስ ሳይንስ ማለት ምን ማለት ነው? ኢንዲጂነስ ሳይንስ ማለት ምን ማለት ነው? ኢንዲጂነስ ሳይንስ ማለት is process which by indigenous people build their empirical knowledge ልማዳዊ የሆነ እውቀት ነው ማለት ነው። ሰዎች በራሳቸው የገነቡት በራሳቸው ያቋቋሙት ልማዳዊ የሆነ እውቀት ነው ማለት ነው። በባህላዊ በሆነ እውቀት የተመሰረተ ማለት ነው። their natural environment it's knowledge based on social physical and spiritual understanding በማህበረሰቡ እንዲሁም በአካላዊ እና በመንፈሳዊ ግንዛቦት ወይም ደግሞ በዛ እነሱ በተረዱት ሁኔታ ላይ የተመሰረተ ነው ማለት ነው። ለምሳሌ ኢንዲጂነስ ሳይንስ ሲባል በኢትዮጵያ ውስጥ ለምሳሌ የባህል ሐኪሞችን ብንወስድ እነዛ ምንድነው ሀገር በቀል የሆኑ ሳይንሶች ናቸው ማለት ነው። ለምሳሌ ምች ሲመታችሁ ዳማከሴ መጠቀም፣ ባህር ዛፍ መታጠን፣ እባብ ሲነድፈን ለእባብ የሚሰጥ መድኃኒት፣ የተለያዩ መድኃኒቶች አሉ። እነዛን ቅጠሎች በመበጠስ በመውቀጥ ኤክስትራክት በማድረግ በመለያየት ፈሳሹን በፈሳሽ መልክ ሊሆን ይችላል፣ በቅጠል መልክ ሊሆን ይችላል፣ በመጠጣት ሊሆን ይችላል፣ በመብላት ሊሆን ይችላል። እንደዛ የሚሰጡ የህክምና ዘዴዎች ለምሳሌ እንደ ኢንዲጂነስ ሳይንስ ውስጥ ይካተታል ማለት ነው። እንዲሁም ሌላ የሳይንስ ዘርፎች ሊኖሩ ይችላሉ። ሰው በተለምዶ በመንፈሳዊ ሁኔታ እነሱ አካባቢ በሚያምነው ሁኔታ ሊሆን ይችላል። እነሱ በተረዱት መንገድ የሚያደርጉት የሳይንስ ዘርፍ ነው ማለት ነው። ኢንዲጂነስ ሳይንስ ማለት ነው። ኮንቬንሽናል ሳይንስ ግን የምንለው ሲስተማቲክ ኖሌጅ ነው ማለት ነው። ሲስተማዊ የሆነ እውቀት ነው ማለት ነው። which relies on certain laws ምን አለው? ይሄ ሳይንስ ያረፈው ወይም ደግሞ የተመሰረተው ህግ ላይ ነው ማለት ነው። ህግን ባማከለ መልኩ ነው ማለት ነው። ለምሳሌ አንድ መድኃኒት ሲሰራ በኬሚስትሪ
ፋርማቲካል ኬሚስትሪ የሚባል ትምህርት ዘርፍ አለ። በዛ ሲሰራ ህግ አለው ማለት ነው። እያንዳንዱ ነገሮች ሲገቡ ህግ አላቸው ማለት ነው። ስለዚህ እዚህም ሀገር ያ መድኃኒት ሲመረት ሌላም ሀገር ያ መድኃኒት ሲመረት በተመሳሳይ ህግ ውስጥ አልፎ ነው ማለት ነው። ስለዚህ እንደነዚህ አይነት ሳይንሶች ደግሞ ኮንቬንሽናል ሳይንስ ይባላል ማለት ነው። ዊች ስታብሊሽ ትሩ ኢን አፕሊኬሽን ኦፍ ሳይንቲፊክ ሜተድ ሳይንቲፊክ ሜተድን ሳይንሳዊ ሜተድን ተጠቅመን የምናደርገው ነገር ዓለም አቀፋዊ ተቀባይነት ያለው ሳይንስ ኮንቬንሽናል ሳይንስ ይባላል ማለት ነው። ስለዚህ ኢንዲጂነስ ሳይንስ እና ኮንቬንሽናል ሳይንስ በጣም ልዩነት አላቸው ማለት ነው። ኢንዲጂነስ ሳይንስ የሚባሉት ሀገር በቀል ባህላዊ መንፈሳዊ የሳይንስ አይነቶች ሲሆኑ ኮንቬንሽናል ሳይንስ ደግሞ በትምህርት በህግ የተመሰረተ ነው ማለት ነው ህግ ላይ ያረፈ ነው ማለት ነው። እና ብዙ ጊዜ በትምህርት የሚገኝ ነው ማለት ነው። በትምህርት የሚገኝ ነው ማለት ነው። ሶ አጠቃላይ ኢንዲጂነስ ሳይንስ ኢንኮርፖሬቲንግ ሎካል ፒፕል የሚያጠቃለው ምንድን ነው? ሎካል ፒፕል ባህላዊ ባህል ላይ መሰረት ባደረገ ኖሌጅ ነው ማለት ነው። ኤንድ ኢንዲጂነስ ፐርስፔክቲቭ ማለት ነው። ገጽታው ምንድን ነው? ባህል ላይ ካልቸር ላይ ሪሊፍ ላይ የተመሰረተ የሳይንስ አይነት ነው ማለት ነው። ዋይል ኮንቬንሽናል ሳይንስ ግን የምንለው አፕሮች ኮመንሊ ሪኮግናይዝድ አስ ዌስተርን ሳይንስ ዌስተርን ሳይንሶች አብዛኛውን ጊዜ ምንድን ነው አደጉ የሚባሉ ሀገራቶች እነዚህ ምዕራብ ሀገራቶች እነሱ በህግ ላይ ተመስርተው ወይም ደግሞ ብዙ ጥናቶች ተካሂዶ የደረሱበት የሳይንስ ዘርፍ ነው ማለት ነው። ግን ዋናው ምንድነው እዚህ ጋር መገንዘብ ያለባችሁ ኮንቬንሽናል ሳይንስ ቤዝድ ያደረገው ወይም መሰረቱ ወይም መነሻው ምንድን ነው? ኢንዲጂነስ ሳይንስ ነው ማለት ነው። ባህላዊ ሲሰሩ የነበሩትን ነው እነሱ በትምህርት ደግሞ ቀይረውት በህግ ላይ ተመስርተው እንዲሰሩ ያደረጉ እንዲሰራ የሆነው እንጂ ቀደምቱ ባህላዊ ወይም ደግሞ ኢንዲጂነስ ሳይንሱ ነው ማለት ነው። ስለዚህ ለኮንቬንሽናል ሳይንስ መነሻው ምንድን ነው? ኢንዲጂነስ ሳይንስ ነው ማለት ነው። ኢንዲጂነስ ሳይንስ ነው ማለት ነው። ሶ ዋይ ዱ ዩ ለርን ኢንዲጂነስ ኖሌጅ ኢን ሳይንስ? በሳይንስ ውስጥ ለምንድን ነው ሀገር በቀል የሆነ ሳይንስን እውቀትን የምንማረው ነው የሚለው። ዜር አር ቱ ሜን ሪዝንስ ሁለት ምክንያቶች ይኖሩታል ማለት ነው። ኢንክሉድ ኢንዲጂነስ ኖሌጅ ኢን ዘ ሳይንስ ማለት ነው። ሀገር በቀል የሆነ ሳይንስ ወደ ሳይንስ ውስጥ ሲካተት ሁለት አይነት ምክንያቶች ይኖሩታል። ፈርስት ኢንክሪዝ አዌርነስ ኦፍ ኦሪጂናል ካልቸር መጀመሪያ ምንድነው በማህበረሰብ ውስጥ ያለውን ወይም ደግሞ በኦሪጂናል ዋናውን መነሻ አዌርነሱን ኢንክሪዝ ማድረግ ነው ማለት ነው። ሰዎች ተቀባይነት እንዲኖረው ይሄ ኢንዲጂነስ ኖሌጅ የሚባለው ኢንዲጂነስ ሳይንስ የሚባለው ተቀባይነት እንዲኖራቸው ማድረግ ነው ማለት ነው። ስለዚህ በአብዛኛው ጊዜ አሁን ስናይ እነ ቻይናን እነ ህንድን ብንወስድ ከኮንቬንሽናል ሳይንሱ ይልቅ ወይም በጤና ዘርፍ ላይ አብሶ ቻይና ህንድን ብትወስዱ በጣም እየተጠቀሙት ያሉት ኢንዲጂነስ ሳይንስ ነው። አገር በቀል የሆነውን ናቹራል የሆነውን ሳይንስ ነው እየተጠቀሙ ያሉት ማለት ነው ለህክምና። ስለዚህ ማህበረሰቡ በዛ ላይ ያለውን አዌርነስ ግንዛቤን ለመጨመር ነው ማለት ነው የተካተተው በዚህ ትምህርት ውስጥ የተካተተው ኢንዲጂነስ ሳይንስ ተብሎ የተካተተው ማህበረሰቡ ለኢንዲጂነስ ሳይንስ ለኢንዲጂነስ ኖሌጅ እውቀት ሀገር በቀል ለሆነ እውቀት ግንዛቤው እንዲጨምር ለማድረግ ነው ማለት ነው። አንድ ሰከንድሊ በሚቀጥለው ደግሞ ኢንተግሬት ኢንዲጂነስ ኖሌጅ ዊዝ ዌስተርን ሳይንስ እንዲሁም ደግሞ አገር በቀል የሆነን ሳይንስ ከዌስተርን ሳይንስ ወይም ከኮንቬንሽናል ሳይንሱ ጋር በማጣመር እንዲሰራ እንዲያድግ ለማድረግ ነው ማለት ነው። ሶ ኢትዮጵያ ኢዝ ዋን ኦፍ ዘ ካንትሪስ ዌር ዋይድ ቫራይቲ ኢንዲጂነስ ኖሌጅ ፕራክቲስ ፎር ሎንግ ታይም። ኢትዮጵያን ብንወስድ ለረዥም ጊዜ ኢንዲጂነስ ሳይንስን ስትጠቀም የኖረች ነው ማለት ነው። ኢንዲጂነስ ሳይንስ ስንል ለምሳሌ በህክምና ብቻ ዘርፍ አይደለም። ስለ አስትሮኖሚ ከዋክብቶች እንዴት እንደሚንቀሳቀሱ ጠፈር ውስጥ ምን ምን እንዳለ ኢትዮጵያ ቀደምት የምታውቅ ሀገር ናት። እና ያ ራሱ በሞደርን ሳይንስ ሳይሆን ኢንዲጂነስ ሳይንስ ነው። ስለዚህ ኢትዮጵያ ቀዳሚዋ የኢንዲጂነስ ሳይንስ ወይም ደግሞ ኢንዲጂነስ ኖሌጅ መስራች ናት ማለት እንችላለን ማለት ነው። ስለዚህ ብዙ ነገሮችን ትጠቀም ነበረ። ለምሳሌ የተለያዩ አትክልቶችን ኮመን ሜዲሲናል
ፕላንትስ ዩዝድ ፎር ትሪቲንግ ኪሪንግ የተለያዩ ዲዞችን የተለያዩ ህመሞችን ወይም ደግሞ በሽታዎችን ለመፈወስ የምጠቀምባቸው የተለያዩ አትክልቶች ወይም ፕላንቶች ነበሩ፣ እጽዋቶች ነበሩ። ሃይጂኒያ አቢሲኒያካ ሃይጂኒያ አቢሲኒያካ ሳይንቲፊክ ኔሙ ነው፣ የዛ ፕላንት ሳይንቲፊክ ኔሙ ነው ማለት ነው። ምንድነው እኛ የምንለው ኮሶ፣ የኮሶ ዛፍ እንለዋለን። የኮሶ ዛፍ የሚያገለግለው ኮሶ ለሚባለው በሽታ ተወቅጦ እንዲጠጣ ያ ሰውዬ ይደረጋል። በዛ የተጠቃው ሰውዬ ከዛ በሽታ ራሱን ይፈውሳል ማለት ነው። አንዱ ይሄ ኢንዲጂነስ ኖሌጅ ነው ማለት ነው። ኢክሊፕተስ ግሎቡለስ ደግሞ የሚባል ሳይንቲፊክ ኔም አለው። ያው ባህር ዛፍ ነው። ባህር ዛፍንም በተለያየ መንገድ ለመድኃኒትነት ኢትዮጵያውያኖች ሲጠቀሙት ቆይተዋል። እንዲህ ማፈን፣ ጉንፋንም ነገር ሲይዝ ባህር ዛፍ ማጠን የተለመደ ነው ማለት ነው። እንዲሁም ኦሲመም ላሚኒፎሊየም ሆከስት ዳማከሴ ማለት ነው። ዳማከሴ ራስ ምታት ሲይዛችሁ፣ ምች ሲመታችሁ ዳማከሴ አሸታሸት ተደርጎ በቡና ውስጥ ተደርጎ ሊጠጣ ይችላል። ከዛ ከያዘን ወይ ምች ሊሆን ይችላል ወይ ራስ ምታት ሊሆን ይችላል። ከዛ ነገር ወዲያው የምንፈወስበት መንገድ አለ ማለት ነው። እነዚህ ኢትዮጵያ ቀደምት ሀገር መሆኗን ያመላክታሉ ማለት ነው። እነዚህ በዋናነት ተጠቀሱ እንጂ ብዙ አይነት እጽዋቶች ኢትዮጵያ ውስጥ በሌላ ዓለም የሌሉ እጽዋቶች ሁላ ኢትዮጵያ ውስጥ ይገኛሉ ማለት ነው። በዘርፉ ያው ይሰራል ማለት ነው። ሌላኛው ምንድነው? ፕሬዘርቪንግ ሚት ባይ አዲንግ ሳልት ኤንድ ስሞክ ድራይንግ ስጋን የማድረቅ ሁኔታ ወይም ደግሞ ፕሬዘርቪንግ ሚት ስጋ ሳይበላሽ ረዥም ጊዜ እንዲቆይ ማድረግ። ስጋ ሲታረድ እና እንዲሁ ዝም ብሎ ከተቀመጠ ሊበሰብስ እና ሊበላሽ ይችላል። ግን ምን ያደርጋሉ? ይዘለዘል እና በጨው እንዲታሽ ይደረጋል። ጨው ምንድነው የሚያደርገው? ውስጡ ያለውን እርጥበት አብዞርቭ ያደርገዋል፣ ሊመጣውና ያደርቀዋል ማለት ነው። ከዛ ከደረቀ ደግሞ አይበላሽም ማለት ነው። እንዲሁም ደግሞ ጭስ ይጨሳል ማለት ነው። ጭስ ላዩ ላይ በማጨስ እንዳይበሰብስ ይደረጋል ማለት ነው። ስለዚህ ኢንዲጂነስ ኖሌጅ ይሄ በራፍሊ ነው ያየነው እንጂ ጥልቅ የሆነ የራሱ የሆነ ትምህርት አለው፣ እውቀት አለው ማለት ነው። በባህል ሕክምና ብዙ አይነት ዘርፎች አሉ ማለት ነው። ሳይንስ አዝ ቱ ሜጀር ካታጎሪስ አሁን እያወራን ያለ ነው ስለ ሳይንስ ነው። ሳይንስ ሁለት ለተለያዩ ክፍሎች እንመድበዋለን ማለት ነው። ዊች አር ናቹራል ሳይንስ ኤንድ ሶሻል ሳይንስ የተፈጥሮ ሳይንስ እና ማህበረሰባዊ ሳይንስ በማለት ሳይንስን እንከፍለዋለን ማለት ነው። ናቹራል ሳይንስ ኢዝ ዘ ስተዲ ኦፍ ኔቸር ኤንድ ናቹራል ሎስ። የተፈጥሮ ሳይንስ የሚያጠናው ምንድን ነው? ተፈጥሮና የተፈጥሮ ህግጋት ላይ ነው ማለት ነው መሰረት የሚያደርገው ማለት ነው። ኢት ኢንክሉድስ ፊልድስ ሰች አስ ኬሚስትሪ፣ ባዮሎጂ ኤንድ ፊዚክስ። ምንን ያካትታል? ኬሚስትሪን፣ ባዮሎጂ እና ፊዚክስን ያካትታል ማለት ነው። ምን ናቹራል ሳይንስ ማለት ነው። ሶሻል ሳይንስ ደግሞ እንደነ ጂኦግራፊ እንደ ሶሻል ስተዲስ የምንላቸውን ስለ ማህበረሰብ የሚያጠኑትን የትምህርት ዘርፎችን ያካትታል ማለት ነው። በዋናነት እዚህ ላይ እኛ የምናተኩረው ስለ ናቹራል ሳይንስ ነው ማለት ነው። ናቹራል ሳይንስ እዚህ ጋር ግራፍ ላይ እንደምታዩት ሳይንስ አለ እዚህ ጋር ናቹራል ሳይንስ እና ሶሻል ሳይንስ በመባል ለሁለት ከፍለነዋል። እኛ የምናየው ናቹራል ሳይንስ ነው። ናቹራል ሳይንስ ደግሞ ለስንት ይከፈላል? ለሶስት ዋና ክፍሎች ይከፈላል ማለት ነው። ባዮሎጂ፣ ኬሚስትሪ፣ ፊዚክስ ብለን እንከፍለዋለን ማለት ነው። ባዮሎጂን እንመልከት እስኪ። ባዮሎጂ ማለት ምን ማለት ነው? ባዮሎጂ ዘ ብራንች ኦፍ ናቹራል ሳይንስ። ባዮሎጂ ማለት አንዱ የሳይንስ ብራንች ነው፣ ቅርንጫፍ ነው፣ የትምህርት ዘርፍ ነው ማለት ነው። which studies about living things የሚያጠናውም ደግሞ ስለ ህይወት ስላላቸው ነገሮች ነው ማለት ነው። ስለዚህ ተማሪዎች ባዮሎጂ ማለት ምንድን ነው? ስለምንድን ነው የሚያጠናው? ባዮሎጂ ምንድን ነው ተብላችሁ ብትጠየቁ ባዮሎጂ የሳይንስ አንዱ ክፍል ወይም ደግሞ የተፈጥሮ ሳይንስ አንዱ ክፍል ሲሆን የሚያጠናውም ህይወት ስላላቸው ነገሮች ነው ብላችሁ መመለስ ይኖርባችኋል ማለት ነው። ሌላኛው ኬሚስትሪ ነው። አንዱ የተፈጥሮ ሳይንስ ወይም ደግሞ የናቹራል ሳይንስ ብራንች ሌላኛው ኬሚስትሪ ነው። ኬሚስትሪ ኢዝ ብራንች ኦፍ ናቹራል ሳይንስ which deals with the properties of composition, structure and transformation of substance። ምን ማለት ነው? ኬሚስትሪ አንዱ የተፈጥሮ ሳይንስ አንዱ ክፍል ነው። የሚያጠናውም ስለ ንጥረ ነገሮች ባህሪያት፣ ፕሮፐርቲ ማለት ባህሪያት ነው። ኮምፖዚሽን ደግሞ ከምንድን ነው ተዋህደው የተሰራው ያ ነገር።
ስትራክቸር አወቃቀሩ ምን ይመስላል፣ እንዲሁም ደግሞ ትራንስፎርሜሽን አለ። ሰብስታንስ ከአንድ ነገር ወደ ሌላ ነገር ይቀየራል ማለት ነው። እንዴት ነው ትራንስፎርም የሚያደርገው፣ እንዴት ነው ከአንድ ነገር ወደ ሌላ ነገር የሚቀየረው የሚለውን የሚያጠናው፣ ስለ ንጥረ ነገር የሚያጠናው የትምህርት ዘርፍ ደግሞ ምን ይባላል? ኬሚስትሪ ይባላል ማለት ነው። ስለዚህ ኬሚስትሪ አንዱ የተፈጥሮ ሳይንስ ብራንች ነው ወይም ቅርንጫፍ ነው። ስለ ምንድን ነው የሚያጠናው? ስለ ሰብስታንስ ነው። ሰብስታንሶች ምን አይነት ባህሪያት አላቸው፣ ከምን ከምንድን ነው የተሰሩት፣ አወቃቀራቸው ምንድን ነው፣ እንዲሁም ደግሞ ከአንድ ነገር ወደ ሌላ ነገር እንዴት ይቀየራሉ የሚለውን ነገር የሚያጠናው ኬሚስትሪ ነው ማለት ነው። በሶስተኛነት ያለው ደግሞ ፊዚክስ ነው ማለት ነው። ፊዚክስ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ። ልክ ይህም ደግሞ ልክ እንደነዛው አንዱ የተፈጥሮ ሳይንስ ክፍል ነው ማለት ነው። ኢ ስተዲ ዘ ኔቸር ኤንድ ኔቸር ኦፍ ማተር። ይሄ የሚያጠናው ደግሞ ስለተፈጥሮ ነው፣ ስለተፈጥሮ ቁስ አካል። ማተር ማለት ቁስ አካል ነው። እንዲሁም ኢነርጂ ኃይል ኤንድ ዜር ኢንተራክሽን፣ እንዲሁም ደግሞ ማተር ከኢነርጂ ጋር ያለው ኢንተራክሽን ግንኙነታቸው ምን ይመስላል የሚለውን የሚያጠናልን ነው ማለት ነው። there is no clear border in line between the different branches of natural science ማለት ነው። ምን ማለት ነው? እነዚህ የጠቀስናቸው ባዮሎጂ፣ ኬሚስትሪ እና ፊዚክስ በማዕከላቸው ምንም ሊያገናኛቸው የሚችል ነገር፣ ምን ሊያቋርጣቸው ሊያያቸው የሚችል ነገር ምንም ነገር የለም ማለት ነው። ባዮሎጂ ከኬሚስትሪ ጋር፣ ኬሚስትሪ ከፊዚክስ ጋር፣ ፊዚክስ ከባዮሎጂ ጋር፣ ፊዚክስ ከኬሚስትሪ ጋር ይገናኛሉ ማለት ነው። የማይገናኝ ምንም ነገር የለም ማለት ነው። ሁሉም የትምህርት ዘርፎች፣ ሶስቱ የትምህርት ዘርፎች እርስ በርሳቸው ይገናኛሉ ማለት ነው። የሚለያያቸው ላይን የለም ማለት ነው። ፊዚክስ ከኬሚስትሪ ጋር እንዳይገናኝ የሚያደርገው ነገር የለም ማለት ነው። ስለዚህ ሁሉም ኦቨርላፕ ያደርጋሉ ማለት ነው። አንዱ ከአንዱ ጋር፣ አንዱ ከአንዱ ጋር ይገናኛሉ ማለት ነው። ያንን በዝርዝር እናያለን። So knowledge of natural science overlap with each other. ናቹራል ሳይንስ የተፈጥሮ ሳይንሶች አንደኛው ከአንደኛው ጋር፣ ኬሚስትሪ ከባዮሎጂ ጋር ሊሆን ይችላል፣ ባዮሎጂ ከፊዚክስ ጋር፣ ፊዚክስ ከኬሚስትሪ ጋር ሊሆን ይችላል። ሁሉም ምን አላቸው? እርስ በርሳቸው ይገናኛሉ። የሚገናኙበት ክፍል አለ ማለት ነው። ለምሳሌ ኬሚስትሪ ኤንድ ፊዚክስ ኖሌጅ አር ስተዲስ ኢዝ ዘ ሰብጀክት ኮልድ ፊዚካል ሳይንስ ኦር ፊዚካል ኬሚስትሪ። ኬሚስትሪ እና ፊዚክስ አንድ ላይ ሲገናኙ ምን አይነት ሳይንስን ሊፈጥሩልን ይችላሉ ማለት ነው? ፊዚካል ሳይንስ ወይም ደግሞ ፊዚካል ኬሚስትሪ የሚባል ሌላ የትምህርት ዘርፍ ይሰጡናል ማለት ነው። ኢስ ዘ ስተዲ ኦፍ ፕሮፐርቲስ ኦፍ ማቴሪያልስ ኤንድ ዜር ኢንተራክሽንስ። ምንድን ነው የሚያጠናው ይሄ ፊዚካል ኬሚስትሪ? ስለ ማቴሪያሎች፣ ማንኛውም በተፈጥሮ የሚገኙ ነገሮች በጠቅላላ ምን አይነት ባህሪያት አላቸው እና ከሌሎች ነገሮች ጋር ወይም ደግሞ እርስ በርሳቸው ምን አይነት ግንኙነት አላቸው የሚለውን ሳይንስ ያጠናልናል ማለት ነው። ሌላኛው ባዮፊዚክስ ሊሆን ይችላል ማለት ነው። ባዮፊዚክስ ማለት ከስሙ እንደምትረዱት ባዮሎጂ እና ፊዚክስ አንድ ላይ ሲጣመር ኦቨርላፕ ሲያደርጉ የሚገኘው የትምህርት ዘርፍ ነው ማለት ነው። በዋናነት እነዚህን የጠቀስነው ናቹራል ሳይንስ በዋናነት ያልናቸው ባዮሎጂ፣ ኬሚስትሪ እና ፊዚክስን ነው። እነዚህ ደግሞ ኦቨርላፕ ያደርጉና ሌላ ሰብጀክት ይፈጥሩልናል ማለት ነው። ባዮፊዚክስ ኮምቢኔሽን ኦፍ ባዮሎጂ ኤንድ ፊዚክስ። ይሄ ባዮፊዚክስ ደግሞ የማን ውህደት ነው? ባዮሎጂ እና ፊዚክስ አንድ ላይ ተጣምረው የሚሰጡ ሌላ ሰብጀክት ማለት ነው። ሌላ ሰብጀክት ነው ማለት ነው። ኢዝ ዘ ስተዲ ኦፍ ፊዚካል ፊኖሚና ኤንድ ፊዚካል ፕሮሰስ ኢን ሊቪንግ ቲንግስ። ስለተፈጥሮ ሁኔታዎች እና አካላዊ የሆኑ ሂደቶችን ህይወት ባላቸው ነገሮች ላይ ያጠናልናል ማለት ነው። ህይወት ባላቸው ነገሮች ላይ፣ ህይወት ያላቸው ነገሮች የአካል ለውጠትን ሊሆን ይችላል በውስጣቸው። ሊቪንግ ቲንግስ ህይወት ያላቸው ነገሮች ፊዚካል ፕሮሰስ ሲያደርጉ እንዲሁም ደግሞ አካላዊ ሁኔታቸውን ያጠናልናል ማለት ነው። ባዮ ፊዚክስ ማለት ህይወት ባላቸው ነገሮች ላይ ፊዚክስ እንዴት ይሰራል የሚለውን ነገር ያሳየናል ማለት ነው። ለምሳሌ ስኬል፣ ስፓኒንግ፣ ሞለኪውሎች ምን ያክል መጠን አላቸው፣ ስፋት አላቸው የሚለውን ነገር ሞለኪውል ስለ ባዮሎጂ ነው ሞለኪውልን የሚያጠናው። ነገር ግን ሞለኪውሎች ስንት ናቸው፣ ምን ያህል ሞለኪውሎች አሉ፣ ስፋታቸው፣ መጠናቸው ምን ያክላል የሚለውን ደግሞ የሚያጠናልን ፊዚክስ ነው ማለት ነው።
እንቅስቃሴያቸውን ሊያጠና ይችላል። በውስጥ የሚሰሩትን ስራዎች ሊያጠናልን ይችላል ማለት ነው። ስለዚህ አንድ ላይ ሲጣመሩ ባዮፊዚክስ የሚለውን አዲስ ሰብጀክት ይሰጡናል ማለት ነው። ስለ ሴሎች፣ ስለ ቲሹ እንዲሁም ደግሞ ስለ ኦርጋኒዝምሶች ለምሳሌ በሰው ውስጥ ምን ያህል ቲሾች አሉ፣ ኦርጋኒዝሞች አሉ፣ ሴሎች አሉ የሚለውን እንዲሁም ደግሞ እንቅስቃሴያቸውን ሊሆን ይችላል፣ የሚሰሩትን ክንዋኔ፣ የሚያወጡትን ኃይል፣ ሲንቀሳቀሱ የሚያወጡትን ኃይል ሊሆን ይችላል። አንድ ላይ ፊዚክስ ያጠናል እና አንድ ላይ ከባዮሎጂ ጋር ሲሆን ባዮፊዚክስ የሚለውን ሰብጀክት ይሰጠናል ማለት ነው። እዚህ ጋር ስንመጣ ደግሞ ባዮኬሚስትሪ አለ። ባዮኬሚስትሪ አንዱ ኦቨርላፕ ያደረገ ነው። ከስሙ እንደምትረዱት ባዮሎጂ እና ኬሚስትሪ አንድ ላይ ኮምባይን በማድረግ የሚሰጠን ሰብጀክት ነው ማለት ነው። ኮምባይኔሽን ኦፍ ባዮሎጂ ኤንድ ኬሚስትሪ፣ ባዮሎጂ እና ኬሚስትሪ አንድ ላይ ተጣምረው የሚሰጠን ነው ማለት ነው። ኢት ኢዝ ብራንች ኦፍ ሳይንስ፣ አንዱ የሳይንስ ክፍል ነው። ዛት ኤክስፕሎር ኬሚካል ፕሮሰስ ዊዝን ሪሌትድ ቱ ሊቪንግ ቲንግስ ማለት ነው። ኬሚካሎች፣ የተለያዩ ኬሚካሎች ህይወት ባላቸው ነገር ውስጥ እንዴት ነው ፕሮሰስ የሚያደርጉት? ለምሳሌ እንውሰድ። ሰው ውስጥ ብዙ አይነት ኬሚካሎች አሉ። እነዛ ኬሚካሎች ምን ምን ይሰራሉ የሚለውን ደግሞ ምን አይነት ኬሚካሎች አሉ በሰው ውስጥ የሚለውን፣ በሰው ብቻ አይደለም በእጽዋት ውስጥ ሊሆን ይችላል። ሊቪንግ ቲንግስ ማለት እጽዋትና እንስሳት ናቸው አይደለ? በእንስሳት ውስጥ ደግሞ ሰውም ይመደባል ማለት ነው። ስለዚህ በእጽዋትና በእንስሳት ውስጥ ያሉ ኬሚካሎችን የሚያጠና የትምህርት ዘርፍ ደግሞ ምን ይባላል? ህይወት ባላቸው ነገሮች ስለሆነ ህይወት ያላቸው ነገሮች ደግሞ የሚያጠናው ባዮሎጂ ነው። ስለዚህ በእነሱ ውስጥ ያሉ ኬሚካሎች ደግሞ ስናጠና ምን የትምህርት ዘርፍ ይሆናል ማለት ነው? ባዮ ኬሚስትሪ ይሆናል ማለት ነው። ሶ ኢትስ ኢንቮልቭስ ዘ ስተዲ ኦፍ ኬሚካል ሪያክሽን ኢን ሊቪንግ ቲንግስ፣ ህይወት ባላቸው ነገር ውስጥ ኬሚካል ሪያክሽን፣ ኬሚካል አጸግብሮት ህይወት ባላቸው ነገሮች ውስጥ እንዴት እንደሚከናወን የሚያጠናልን የትምህርት ዘርፍ ባዮኬሚስትሪ ይባላል ማለት ነው። ሶ እዚህ ጋር ዲያግራሙ ላይ እንደምታዩት መካከል ላይ ያለችው ናቹራል ሳይንስ የተፈጥሮ ሳይንስ ናት። ከዛ እዚህ ጋር ክብ አለ፣ ሶስት ክብ ክቦች አሉ። እነሱ ሶስት ክብ ክቦቹ ኦቨርላፕ የሚያደርጉበት ደግሞ በሰማያዊ ተከቧል ማለት ነው። ሶ እዚህ ጋር ባዮሎጂ አለ፣ እዚህ ጋር ፊዚክስ አለ። እዚች ጋር ሁለቱን ያገናኝቻቸው ደግሞ ሁለቱ የትምህርት ዘርፎች የሚገናኙበት ቦታ ምን ይባላል? ባዮፊዚክስ ይባላል ማለት ነው። ባዮፊዚክስ ይባላል ማለት ነው። ኬሚስትሪ እዚህ ጋር አለ፣ እዚህ ጋር ደግሞ ፊዚክስ አለ። ሁለቱን ደግሞ የምታገናኛቸው ቦታ ምን ትባለች? ፊዚካል ኬሚስትሪ ትባላለች ማለት ነው። እዚህ ጋር ባዮሎጂ አለ፣ እዚህ ጋር ኬሚስትሪ አለ። አንድ ላይ ሲጣመሩ ሁለቱ ኮምባይን ሲያደርጉ ምን ይሆናል? ምን ይሰጡናል? ባዮኬሚስትሪ የሚባል ሰብጀክት ይሰጡናል ማለት ነው። በአጠቃላይ በዚህ ሴክሽን ስለ ሳይንስ ምንነት አይተናል። ኢንዲጂነስ እና ኮንቬንሽናል ሳይንስን አይተናል። እንዲሁም ደግሞ ብራንች ኦፍ ሳይንስን አይተናል ማለት ነው። ብራንች ኦፍ ሳይንስን አይተናል። በነዛ ውስጥ ደግሞ ኦቨርላፕ ሲያደርጉ የተለያዩ ሶስቱ የናቹራል ሳይንስ ክፍሎች ባዮሎጂ፣ ፊዚክስ፣ ኬሚስትሪ ማለት ነው። እነሱ ደግሞ ኦቨርላፕ ሲያደርጉ ሌላ ሰብጀክት ይሰጡናል። እነሱን ተመልክተናል ማለት ነው። ሶ እስኪ ጥያቄ እዚህ ጋር አክቲቪቲ አለ። እስካሁን የተማርነውን ለማስታወስ ያህል የሚረዱን ጥያቄዎች አሉ። ዋት ኢዝ ሳይንስ ይላል። ሳይንስ ምንድን ነው የሚለውን እስኪ ተማሪዎች ትንሽ ሰከንድ አስቡና ለመመለስ ወይም ደግሞ ባዘጋጁት ደብተር ላይ ለመጻፍ ሞክሩ። እሺ፣ ሳይንስ ኢዝ ሲስተማቲክ ሜተድ ኦፍ ጌኒንግ ናውሌጅ ብለናል ማለት ነው። ሳይንስ ማለት ሲስተማዊ በሆነ መንገድ እውቀትን የምናገኝበት ነው ማለት ነው። ፊዚካል ሊሆን ይችላል፣ አባውት ፊዚካል ኤንድ ናቹራል ወርልድ ማለት ነው። ዓለም ላይ ስላሉ ተፈጥሯዊ የሆኑ ነገሮች፣ አካላዊ ተፈጥሯዊ የሆኑ ነገሮችን ስለነሱ ምንነት የምናጠናበት ወይም ደግሞ ሲስተማቲክ በሆነ ዘዴ እውቀትን ጌን የምናደርግበት የትምህርት ምን ይባላል? ሳይንስ ይባላል ማለት ነው። ሳይንስ ይባላል ማለት ነው። ሶ እዚህ ሁለተኛው ጥያቄ ደግሞ ሊስት 3 ብራንችስ ኦፍ ናቹራል ሳይንስ፣ እነዚህ አሁን ስናወራባቸው የነበሩ የትምህርት ዘርፎች ናቸው ማለት ነው። ሶስቱ የተፈጥሮ ሳይንስን ዘርዝሩ ነው የሚለው። እስኪ አንድ፣ እሺ፣ ባዮሎጂ፣ ፊዚክስ፣ ኬሚስትሪ ካላችሁ ልክ መልሳችኋል ማለት ነው። ሶ የተፈጥሮ ሳይንስ የሚባሉት እነማን ናቸው? ብራንችስ ኦፍ ናቹራል ሳይንስ የሚባሉት ኬሚስትሪ፣ ፊዚክስ እና ባዮሎጂ ናቸው ማለት ነው። which fields of science studies about matter and energy፣ የትኛው የሳይንስ ሳይንስ ነው ስለ ማተር እና ስለ ኢነርጂ የሚያጠናው?
ፊዚክስ ካላችሁ በትክክል መልሳችኋል ማለት ነው። ፊዚክስ ካላችሁ በትክክል መልሳችኋል። ምክንያቱም ፊዚክስ የሚያጠናው ስለ ማተር ስለ ቁስ አካል እና ስለ ኢነርጂ ነው፣ ስለ ኃይል ማለት ነው። እና ስለ ሁለቱ ኢንተራክሽን ነው ማለት ነው። በቁስ አካል እና በኢነርጂ መካከል ያለውን ኢንተራክሽን ግንኙነት ያጠናል ማለት ነው። ስለዚህ ፊዚክስ ካላችሁ በትክክል መልሳችኋል ማለት ነው። አራተኛው ዋት ኢዝ ዘ ዲፈረንስ ቢትዊን ባዮፊዚክስ ኤንድ ባዮኬሚስትሪ። እነዚህ ባዮፊዚክስ እዚህ ጋር ባዮፊዚክስ እና ባዮኬሚስትሪ አለ። ባዮፊዚክስ የማና የማ ኮምባይኔሽን ነው። ኮምባይን ያደረገው ከማና ከማን ነው? ከላይ ቻርቱ ላይ እንደምትመለኩት ባዮሎጂ እና ፊዚክስ ነው ማለት ነው። ባዮፊዚክስ ይባላል ማለት ነው። እና ስለነሱ ልዩነት አውሩ ነው የሚለው። በቀላሉ ባዮፊዚክስ ኮምቢኔሽን ኦፍ ባዮሎጂ ኤንድ ፊዚክስ ነው። ነገር ግን ባዮኬሚስትሪ የባዮሎጂ እና የኬሚስትሪ ውህደት ነው ማለት ነው። ከነዚህ የተገኙ የትምህርት ዘርፎች ናቸው ማለት ነው። እንዲሁም ባዮፊዚክስ ስለምንድን ነው የሚያጠናው ብለን ካሰብን ደግሞ ስተዲ ፌኖሜና ኤንድ ፊዚካል ፕሮሰስ ኢን ሊቪንግ ቲንግስ ማለት ነው። አካላዊ የሆኑ ሁኔታዎችን እንዲሁም ደግሞ አካላዊ የሆኑ ሂደቶችን በህይወት ባላቸው ነገር ውስጥ የሚያጠና ነው ማለት ነው። ቲንግስ ኦን ስኬል ስፓኒንግ ሊሆን ይችላል። ሞለኪውልስ የሞለኪውሎችን መጠን፣ የሴሎችን መጠን፣ የቲሹዎችን ብዛት፣ መጠናቸውን፣ አሰራራቸውን የሚያጠናልን የትምህርት ዘርፍ ባዮፊዚክስ ይባላል ማለት ነው። እንዲሁም ባዮኬሚስትሪ ደግሞ ኮምባይኔሽን ኦፍ ባዮሎጂ ኤንድ ኬሚስትሪ ብለናል አይደለ? ስተዲ አባውት ኬሚካል ፕሮሰስ ዊዝን ሪሌትድ ቱ ሊቪንግ ቲንግስ ማለት ነው። ኬሚካል ፕሮሰስ የኬሚካል ሂደቶችን በህይወት ባላቸው ነገር ውስጥ እንዴት እንደሚሰራ የሚያጠናልን የትምህርት ዘርፍ ደግሞ ባዮኬሚስትሪ ይባላል ማለት ነው። ኢት ኢንቮልቭስ ኦፍ ኬሚካል ሪያክሽን ኢን ሊቪንግ ቲንግስ ማለት ነው። ኬሚካል ሪያክሽን ወይም ደግሞ ኬሚካላዊ አጸገብሮት ህይወት ባላቸው ነገሮች ውስጥ እንዴት እንደሚካሄድ የሚያጠናልን የትምህርት ዘርፍ ባዮ ኬሚስትሪ ይባላል ማለት ነው። ተማሪዎች የዛሬው የትምህርታችን ሁኔታ ይሄን ይመስል ነበረ። ቀጣይ ደግሞ በቀጣዩ ክፍላችን ሳይንስ ኤንድ ቴክኖሎጂ፣ ሳይንስ እና ቴክኖሎጂ ያላቸውን ግንኙነት፣ ሳይንስ ከላይ እንዳጠና ነው ሳይንስ ጥናታዊ የሆነ በጥናት ወይም ደግሞ ዘዴ ባለው መልኩ የሚገኝ እውቀት ነው ብለናል። ስለዚህ ቴክኖሎጂ ደግሞ ማለት ምን ማለት ነው? ሳይንስ ካለ ቴክኖሎጂ ይኖራል ማለት ነው። ሳይንስ ምርምርን ይጠይቃል። ስለዚህ ምርምር ካለ ደግሞ አዳዲስ ፈጠራዎች ይፈጠራሉ ማለት ነው። ያንን ደግሞ በቀጣይ ክፍለ ጊዜ እናያለን ማለት ነው። ለዛሬው ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። የተለያዩ ቪዲዮዎችን ጨምረው ላብራቶሪ ውስጥ የሚከናወኑ ስራዎችን እየቀረጽኩኝ እለቅላችኋለሁ። እንድትከታተሉኝ ስል እጋብዛለሁኝ። አመሰግናለሁኝ። መልካም የጥናት ጊዜ ይሆንላችሁ።